ምህረትን የሚለምን አለን የምምረው ወደኔ የሚመለስ አለን ይቅር እምለው የሚለምን አለን ዱዓውን የምቀበለው እንዲህ ነው አላህ Subhanahu Wa Ta'ala ባሪያዎቹን የሚያናገረው ባሪያዎቹን የሚጠይቀው የታላችሁ ወንጀል ያደከማችሁ ወንጀል ያሰቃያችሁ የት ነው ያላችሁት ያ اخوان ከሌሊቱ ተነስታችሁ አላህን Subhanahu Wa Ta'ala ትማጸናላችሁ አላህን ትጠይቃላችሁ ወይስ ከዛሬ ነገ እንሻሻላለን ከዛሬ ነገ እተዋለሁ እያልክ ከራስ ጋር ብቻ እየታገልክ ነው ወይስ አላህን Subhanahu Wa Ta'ala እጅን ከፍ አድርገህ እያለቀስክ እየለመንከው ነው ይሄን ነፍስህን ጠይቅ ስለዚህ ከራሳችሁ ጋር ብቻ እየተነጋገራችሁ እያለቀሳችሁ የምታመጡት መፍትሄ የለም ይልቁንስ ወደ አላህ Subhanahu Wa Ta'ala እጃችሁን ከፍ አድርጉ ከሌሊቱ ተነስታችሁ ሱጁድ ላይ ሆናችሁ አላህን Subhanahu Wa Ta'ala ከዚህ ወንጀል እንዲያላቃችሁ ከዚህ ጭንቀት ከዚህ ሐሳብ ከዚህ ሐዘን እንዲያወጣችሁ አላህን ተማጸኑት አላህን ጠይቁት አላህ Subhanahu Wa Ta'ala ይሰማችኋል አሁን ከነዚህ ከተከበሩት የዙል ሒጃ 10ቱ ቀናቶች 2 ቀን ብቻ ነው የሚቀሩት በእነዚህ 2 ቀን ዱዓችሁን አዘጋጁ የምትፈልጉትን ምኞታችሁን አላህ Subhanahu Wa Ta'ala ለመጠየቅ ተዘጋጁ ይህ ነው የሚያዋጣው ያ اخوان ይህ ነው የሚያስደስተው እንጂ ካልሆነ ብቻችሁን የምታመጡት ነገር የለም ነገራችሁን ወደ አላህ Subhanahu Wa Ta'ala አስጠጉ ለሁሉም ነገር መፍትሄው ያለው እሱ ጋር ነው ባረከላሁ ፊኩም ወጀዛኩሙላሁ ኸይራን ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ